በዚህ ዓለም ላይ ትልቁ ድል ምን ይመስላችኋል? ብዙ ገንዘብ ማግኘት ወይስ ታዋቂ መሆን? አይደለም፣ ሁለቱም ትልቅ ድል አይደሉም። ትልቁ ድል የሚወዱትን ሰው ልብ ለዘላለም መግዛት መቻል ነው። አንድ ጥያቄ ልጠይቃችሁ። ለምን አንዳንድ ሴቶች ዓመታት በጨመሩ ቁጥር በባሎቻቸው ዘንድ ይበልጥ ይወደዳሉ? ለምን አንዳንድ ትዳሮች እንደ ወይን እየቆዩ ይጣፍጣሉ? ውበት ይጠፋል፣ ወጣትነት ይሄዳል፣ ነገር ግን ፍቅራቸው የማይደበዝዝ ሴቶች ምስጢራቸው ምንድን ነው? መልሱ ውጫዊ መልክ፣ ልብስ ወይም ሀብት አይደለም። መልሱ ባህሪ ነው። ዛሬ የምናያቸው 8 ወርቃማ የሴቶች ባህሪያት አንቺን በባልሽ ዘንድ ንግስት የሚያደርጉሽ፣ ቤትሽን ደግሞ የሰላም ማዕከል የሚያደርጉ ናቸው። ውድ እህቶቼ፣ እነዚህ ባህሪያት ካላችሁ ዋጋችሁ ከወርቅ በላይ ውድ፣ ከአልማዝም በላይ እንቁ ይሆናል። ውድ ወንድሞቼ፣ ይህቺ ሴት በቤታችሁ ካለች እድለኛ ናችሁ፣ እንዳታጧት። በተለይ 7ኛና 8ኛው ነጥብ የህይወታችሁ መሰረት ስለሆኑ እስከ መጨረሻው ተከታተሉኝ። ባህሪ ቁጥር 1 የቤትሽን ምስጢር በአጥርሽ ውስጥ መቆለፍ። የመጀመሪያውና ትልቁ የወርቃማ ሴት መታወቂያ ምስጢር ጠባቂነቷ ነው። አንድ ጥንታዊ ምሳሌ አለ። ቤት ውስጥ ቆዳ ጋሪ ይዛ ውጪ ላሉ ሰዎች ጽም ልትሰጥ የምትሞክር ሴት አትሁኚ። ይህ ማለት በቤትሽ ውስጥ ያለውን ድክመትና ጉድለት ለሰው በማውራት የባልሽን ክብር አታጉዲ ማለት ነው። ወርቃማ ሴት ማለት የባሏን ስህተት ለጓደኞቿ አዘረዝርም። ቁጭቷንና ቅርታዋን በሩን ዘግታ ከባሏ ጋር ትፈታለች እንጂ ለእናቷ ወይም ለጎረቤት አታወራም። ሰዎች ፊት ባሏን ታከብረዋለች። ክብሯ እንደሆነ ታውቋለች። አስታውሺ፣ ምስጢር ጠባቂ ሴት ትዳሯን ወደ ቤተ መንግስት ትቀይሯለች። ምስጢር የሌላት ሴት ግን ትዳሯን የህዝብ አደባባይ ታደርገዋለች። ባህሪ ቁጥር 2 በቁጣ ነበልባል ላይ ውሃ መሆን። ትዳር ውስጥ አለመግባባት መኖሩ አይቀረ ነው። ነገር ግን ልዩነቱ የሚፈጠረው በምላሽሽ ላይ ነው። ባልሽ ሲቆጣ አንቺም አብረሽ የምትቀጣጠይ ከሆነ ቤቱ ይቀጣጠላል። ወርቃማ ሴት ግን እንደ ውሃ ናት። ሊዳ ባሏ በንዴት ሲናገር እርሷ ዝምታን ትመርጣለች። መርጣ ደግሞ ቁጣው ሲበርድና ስሜቱ ሲረጋጋ አሁን እናውራ በማለት በሰላም ትነጋገረዋለች። እሳት ነበልባል ላይ ነዳጅ ካፈሰሱ ይባባሳል፣ ውሃ ካፈሰሱ ግን ይጠፋል። ይህንን የምታደርግ ሴት ደካማ አይደለችም፣ ይልቁንም ቤቷን የምትጠብቅ ብልህና ወርቃማ ሴት ናት። ባህሪ ቁጥር 3 የምስጋና ልብና ትንሿን እንደ ትልቅ የምትመለከት ሴት። ብዙ ሴቶች ባሎቻቸው የሚያደርጉትን ነገር እንደ ግዴታ ብቻ ያዩታል። ወርቃማ ሴት ግን አመስጋኝ ናት። ለምሳሌ ባልሽ ታመሽ መድኃኒት ይዞልሽ ቢመጣ ለምን ይህን ብቻ ገዛ ከማለት ይልቅ ስለ ጤናዬ ስላሰበ አመሰግናለሁ ብትይ ትልቅ ልዩነት አለው። ምስጋናሽ ለባልሽ የሚሰጠው ስሜት ለዚህ ሴት ገና ብዙ አደርጋለሁ እንዲል ያነሳሳዋል። ይበልጥ እንዲደክምና ለቤቱ እንዲለፋ ብርታት ይሆነዋል። በቤቱ ውስጥ የፍቅር አየር እንዲነፍስ ያደርጋል። ምስጋና ፍቅርን ሲያለመልም፣ ቅሬታ ግን ፍቅርን ያደርገዋል። ባህሪ ቁጥር 4 የቤቷ የጽናት አምድ በፈተና ጊዜ የማትናወጥ ሴት። እውነተኛና ወርቃማ ሴት የምትታወቀው በችግር ቀን ነው። ጠንካራ ሴት ማለት ድምጿን የማታሰማ ሳይሆን ቤቷ ሲቸገር አብራ የምትቆም ናት። የነ ትዕግስትና ዳዊትን ታሪክ እናስታውስ። ዳዊት ስራ አጥቶ ቤቱ ሲቸገር ትዕግስት ሕይወት ከበደ ብላ አልሸሸችም። ይልቁንም አብሬህ ነኝ፣ አብረን እንፈታዋለን በማለት ትንሽ ቢዝነስ ጀምራ ቤቱን ደገፈች። ዛሬ ዳዊት ስኬታማ ሲሆን የምናገረው ሚስት ባትኖር ኖሮ ወድቄ ቀርቼ ነበር በማለት ነው። ወርቃማ ሴት በፈተና ጊዜ ትዳሯን ይበልጥ ታጠነክራለች እንጂ አትሸሽም። ባህሪ ቁጥር 5 ንቁ አይን ችግርን ቀድሞ የማየት ጥበብ። ወርቃማ ሴት ማለት በቤቷ ውስጥ ምን እየሆነ እንዳለ የምታውቅ ንቁ ሴት ናት። ባሏ ዛሬ ዝምታ ካበዛ ምን ሆነ ብላ ቀድማ ትደርስለታለች። ልጇ ትኩሳት ሲጀምረው በቤቱ ውስጥ የሆነ ነገር ሲጎድል ሳትጠብቅ ታስበዋለች። አንዳንድ ሴቶች ቤቱ ፍርሶ ካለቀ በኋላ ነው የሚነቁት። ወርቃማ ሴት ግን ቤቱ ሊፈርስ ሲል ቀድማ ታያለች፣ ቀድማም ትጠግነዋለች። እንዲህ አይነት ንቁ አይን ያላት ሴት ግን ለባሏ ትልቅ ስጦታ ናት። የባህሪ ቁጥር 6 ፈገግታ የቤትሽ ፀሐይ ነው። አንዳንድ ሴቶች ቤት ሲገቡ ጨለማ ይዞ የሚገቡ ይመስላሉ። ስሜታቸው ቤቱን ያጨልመዋል። ወርቃማ ሴት ግን ፈገግታዋ ቤቱን ፀሐይ ያደርገዋል። ይህ ማለት ሁልጊዜ ችግር የለባትም ማለት አይደለም። ነገር ግን ውጭ ያለውን ጫና ቤት ላይ አላፈስም ብላ ትወስናለች። ባልሽ ከስራ ደክሞ ሲመጣ በፈገግታ መቀበልሽ ትልቅ ረፍት ይሰጠዋል። ልጆች ሲነሱ የሚያዩት ያንቺን ብሩህ ፊት ሲሆን በራስ መተማመናቸው ይጨምራል። ፈገግታ ምንም ወጪ የሌለው ግን ቤትን የሚቀይር ታላቅ ስጦታ ነው። ባህሪ ቁጥር 7 ራስን ማሳደግ የሚተድ እንጂ የቆመች ሴት አለመሆን። ወርቃማ ሴት ለቤቷ ብቻ ሳይሆን ለራሷም ታስባለች። ራሷን ዕለት ዕለት ታሳድጋለች። አዲስ ነገር ትማራለች። ጤናዋንና ውበቷን ትጠብቃለች። ህልሟን አትጥልም። ራሷን ስታሳድግ ባሏንና ልጆቿን ታነሳሳለች። ቆማ የቀረች ሴት ቤቷ ቆሞ ይቀራል። የምትሄድ ሴት ግን ቤቷንም ይዛ ትሄዳለች። ባህሪ ቁጥር 8 የአምላክ ፍርሃት። የባህሪዋ መሰረት የመጨረሻውና
ሁሉም የሚወስነው ባህሪ አምላኳን መፍራቷ ነው። ወርቃማ ሴት ሰው ሲያያት ብቻ ሳይሆን ባሏ በሌለበትና ማንም በማያት ጊዜ እንኳን ታማኝ ናት። ምክንያቱም ባህሪዋ የመነጨው ከውስጥ ነው። እግዚአብሔር ያየኛል ብላ ትጠነቀቃለች። እንዲህ አይነት ሴት የቤቷ አምድ ናት። ቤቷን ፈጽሞ አይወርቅም። ዛሬ ያየናቸው 8ቱ ባህሪያት አንቺን ወርቅ ያደርጉሻል። ምስጢር ጠባቂነት፣ ሰላም ፈጣሪነት፣ አመዝጋኝነት፣ ለቤት መታገል፣ ንቁ ዓይን፣ ፈገግታ፣ ራስን ማሳደግ፣ አምላክን መፍራት። ሴቶች ሆይ እነዚህን ሁሉ በአንድ ጊዜ ላታደርጉት ትችላላችሁ። ነገር ግን በየቀኑ አንዱን የጨምር ስትሄጂ ወርቅ ትሆኛለሽ። ወንድሞች ሆይ ሚስታችሁ ውስጥ እነዚህን ካያችሁ ዛሬውን እወድሻለሁ፣ አመሰግናለሁ በሏት። ከእነዚህ 8 ባህሪያት ውስጥ ለእናንተ የትኛው ቀላል ነው? የትኛው ሲከብዳችኋል? አስተያየት መስጫው ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረጋችሁን አትርሱ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ደወል ምልክቱን ጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቤታችሁ የፍቅር የሰላም ይሁን። መልካም ቆይታ።